ወደ ሌላ መንገድ አትችግር የለውም እኔ ያው ተከሳስላየዋት ያው መጠየቅ ስላለብኝ ጠይቄ ያለውን ነገር ነገረችኝ ወደ ጸበል መሄድ እንደምትፈልግ ነገረችኝና ማን ነው ያለሽ አብሮሽ መሄድ ሰው ማን ነው ምናምን ስላት ማንንም እንደሌላት ነገረችኝና ስለዚህ አብረሽ መሄድ እፈልጋለሁ ፈቃደኛ ከሆንሽ ምናምን ስላት እኔማ ሰው አግኝቼ ነው ምናምን ስትለኝ አብረን ሄድን ማለት ነው እና በጣም አመሰግናለሁ ወንድሜ ግነት እንደዚህ አይነት ደጋ ያው ሚዲያው ላይም ስለምታቃት ነው መቼም ይዛሃት ይርከው እንጂ የማታቃት ሰውማ ቢሆን ይከብዳል ዛሬ የማታቀውን ሰው ዙም ለመሄድ ይከባድ ነው እና በጣም ነው ማመሰግነው እግዚአብሔር ያክብርልኝ በጣም ነው ሞድህ ማከብርህ ለይቴን ብሏትሉንም እንደ ቁራስ የማት የቁራስ ውስጥ ዳቦን በስማንበልና በጣም የደስታው ነው እውነት በጣም ደስ ብሎታል በጣም ደስ ብሎታል ይቁራስ ችግር የለውም እንዴ ችግር የለውም ይቁራስ ችግር የለውም እሺ ተነሳ እዚህ ጋር በእሱ ልምድ ስላለው ነው እሱ ልምድ ስላለው ያለው ሰው ነው እንግዳ ነው አንዲ እንግዳ ነው እንደሚቆርሰው አይደለም ማለት ከገዳም ስለመጣን በረከት እንደሚያቸው ቆርሰው አይደል ያንጣሱን የዳቦ እነሱ ልጁናችሁ ቢያንስ የኛ በረከት ይድረሳችሁ እሱ አስቀምጣ እግዚአብሔር እንግዲህ ለዚህ ቀን ያበቃን እግዚአብሔር ይመስገን ተመሰገነ ይሁን እንግዲህ ያው ዛሬ ለመጀመሪያ ጊዜ ዳቦ ለቆርስ ነው ማለት ነው በጣም እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስላሴ የተባረከ ይሁን አሜን አሜን የትም እንዳትሄድ እንዳታዋርድ በቃ ከማረክልኝ እኔ ቆርስ ማለት ችግር የለውም ጎበዝ እና ከሱ ጋር ብዙ ወንድና ሴት አንድ ላይ ስለማይሆን ብዙ አላወራሁትም